ሰላም እንዴት ናችሁ? ክብሯን የዚህ ቻናል ተከታታዮች በሙሉ ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥተናል። ዛሬ ደግሞ አንድ ላይ አብረን የምናየው ምንድነው እኛ ማንፈልጋቸውን ዩዘሮች ዋይፋያችንን ሀክም አድርጎ ይሁን በሌላ ሰው ስካን አድርጎ ሲገቡ እንዴት አድርገን ነው ብሎክ የምናደርገው ወይም ደግሞ ዋይፋያችንን እንዳይጠቀሙ ማድረግ የምንችለው የሚለውን ነገር አንድ ላይ እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዚሁ ሰብስክራይብ ሳታደርጉ እንዳትጀምሩ በዚሁ አጋጣሚ። ሌትስ ጎ ወደ ቪዲዮአችን እንሂድ። እሺ በመጀመሪያ ምንድነው የምናደርገው? የክሮማችንን እንከፍትና የትኛውም ሞባይልም ይሁን በፒሲያችን እዚች ጋር ዩዘር እዚህ ጋር ሳንመጣ በፊት ብሮዘራችን ከከፈትን በኋላ ብሮዘር ባራችን ላይ 192.168.1.1 ብለን ሰርች እናደርጋለን ማለት ነው። ልክ ሰርች ስናደርግ ይሄ ባይዞ እዚች ጋር እንዳይረሳ ዋይፋያችን ኮኔክት ካደረጋችሁ በኋላ ነው ይሄንን ሰርች የምታደርጉት። ከዛ ሎጊን የሚል ነገር እናገኛለን። ከዛ እዚች ጋር መተን ዩዘር ኔሙን በስሞል ሌተር ነው የሚሆነው ሁሉም አድሚን ብለን እንጽፋለን። ከዛ ፓስወርዱ ላይ እዚች ጋር በደንብ እንድሰሙ የሚፈልገው ከዋይፋያችን ጀርባ ዋይፋይ ፓስወርድ የምትላለች ለመድገም ያክል ዋይፋይ ፓስወርድ የሚለው ፊደልና ቁጥር ካፒታል እና ስሞል ሌተር አንድ ላይ የተጻፈውን እዚህ ጋር የፓስወርዱን ቦታ እንጠቀመዋለን ማለት ነው። በድጋሚ ከጀርባ ነው ያለው ከዋይፋያችን ጀርባ ስላለ ትንሽ ግራ እንዳይገባችሁ ዋይፋይ ፓስወርድ የሚል አለ። እሱን ፎቶ አንስተን ወይም ደግሞ አንድ አፍታ አይተነው እዚህ ጋር ፓስወርዱ ላይ ከሞላን በኋላ ቦታው ላይ እንመልሰዋለን። እዚች ጋር ከዛ በኋላ ምንድነው የምናደርገው? ሎጊን እንለዋለን ማለት ነው። ሎጊን ካልን በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። አሁን ለምሳሌ እዚህ ላይ ስንት ሰው ነው እየተጠቀመ ያለው፣ ምን ያክል ዩዘር ነው አሁን ዋይፋያችን እየተጠቀመ ያለው የሚለውን ነገር እዚች ጋር ማየት እንችላለን ማለት ነው። ለምሳሌ እዚች ጋር የምትታዩ ከሆነ ላን የምትላለች እዚች ጋር ይሄ ማለት አሁን ኮኔክትድ ከዋይፋያችን ጋር ኮኔክትድ የሆነ ዲቫይሶች ስንት ናቸው ማለት ነው? 2 ናቸው ማለት ነው። ኦኬ ከነዚህ ዲቫይሶች ደግሞ እኛም ማንፈልገው ወይም ደግሞ አዲስ ዲቫይስ ልክ ራውተራችን ላይ ኮኔክት ሲያደርግ እንዴት ነው የምናስወጣው ወይም ደግሞ እንዴት ነው ብሎክ ማድረግ የምንችለው የሚለውን ነገር አብረን እናያለን ማለት ነው። እሺ ከዛ በኋላ ምንድነው የምናደርገው? ቀጥታ ይሄን ኢንተርፌስ ካገኘን በኋላ እዚች ጋር ደብሊው ላን የምትላለች ደብሊው ላን አንዴ ክሊክ እናደርገዋለን። ሶ ደብሊው ላኑን ክሊክ ካረግን በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ በኋላ ምንድነው የምናደርገው? ቤዚክ ላይ እንገባና እዚች ጋር ቤዚክ ሴቲንግ የሚል አለ። ቤዚክ ሴቲንግ ላይ በነገራችን ላይ እግረ መንገዳችንን መቀየር ከፈለግን ለምሳሌ ስሙን የዋይፋይ ስም መቀየር ከፈለግን ቀጥታ መተን እዚች ጋር ኤስኤስአይዲ የሚለውን እዚች ጋር እናጠፋውና እኛ የምንፈልገውን እንሞላበታለን ማለት ነው። እሺ ወደ ቀጥታ ወደ ርዕሳችን እንግባና እንዴት ነው የምናስወጣ የሚለውን ነገር እዚች ጋር ትታያቸዋለች ብዬ አስባለሁ። ሾው አክቲቭ ደብሊው ላን ክላይንትስ የምትላለች እዚች ጋር እሷን ምንድነው የምናደርገው? አንዴ ክሊክ እናደርገዋለን። አንዴ ክሊክ ካደረግን በኋላ ቅድም 2 ነበር ያየነው አይደለ? እዚህ ጋር የምናገኘው ምንድነው? ከኛ ዲቫይስ ውጪ ያለ ዲቫይስ ነው እዚች ጋር የምናገኘው። ከዛ እሱን ምንድነው የምናደርገው? በመጀመሪያ ሙሉ ማክ አድሬስ የሚለውን እዚች ጋር ትታያቸዋለች ብዬ አስባለሁ። ማክ አድሬሱን እዚች ጋር ምንድነው የምናደርገው? ሙሉውን ኮፒ እናደርገዋለን። ኮፒ ወይም ደግሞ መጻፍም ትችላላችሁ። ኮፒ ካረግንም በኋላ
ከዛ ከዚህ እንወጣና የት ነው የምንሄደው ማለት ነው? እዚች ጋር አሁን አክሰስ ኮንትሮል የሚለውን አንዴ እንጫነዋለን። አክሰስ ኮንትሮል እና አንዴ ከተጫነው በኋላ ምንድን ነው የሚያመጣልን? በነገራችን ላይ እዚች ጋር አሁን ለጊዜው እኔ አንድ ብቻ ነው ያገኘሁት። እናንተ 5ም 6ም 7ም ልታገኙ ትችላላችሁ። የማታውቁት ማክ ከሆነ እያንዳንዱን ኮፒ እያደረጋችሁ እዚህ ከአክሰስ ኮንትሮል ላይ እየገባችሁ ይሄ እንደዚህ አይነት ኢንተርፌስ ያመጣላችኋል። አሁን ዲሳብል የሚል አለ፣ አሎ ሊስትድ አለ፣ ዲናይ ሊስትድ የሚል አለ። አሁን እኛ የምንፈልገው ብሎክ እንዳይጠቅም ያ ሰው ለማስወጣት ስለፈለግ እዚች ጋር ምንድነው የምናደርገው? ከእንደ ሶስቱ አማራጩ አለው ያው መፍቀድ ስንፈልግ ነው። እኛ የምንፈቅደው ማክ ብቻ አክሰስ እንዲያደርግ ስንፈልግ አለው ሊስትድ ብለን እዚች ጋር መተን አፕላይ ቼንጅስ እንለዋለን። አሁን ግን ድናይ ብሎክ ለማድረግ ስለፈለግ ነው ምንድነው የምናደርገው? እዚች ጋር ዲናይን መጠን አፕላይ አንድ እንለዋለን። አንድ አፕላይ ካረግነው በኋላ እዚች ጋር ማክ አድሬስ የምትለዋን ቅድም እዚች ጋር ትታያቸዋለች ብዬ አስባለሁ። ማክ አድሬስ የሚለውን እዚህ ጋር መተን ምንድነው ቀደም ኮፒ ያደረግነው ምን እናደርጋለን? እዚች ጋር ድጋሚ እንጽፋለን ወይም ፔስት እናደርገዋለን ማለት ነው። ከዛ ፔስት ካደረግነው በኋላ ምንድነው የምናደርገው? እዚች ጋር መተን በቀላሉ አድ ማድረግ ነው ማለት ነው። ስለዚህ አድ ካረግን በኋላ ምንድነው የሚሆነው ማለት ነው? ሙሉ በሙሉ ዩዘሩ ብሎክ ይሆናል ወይም ደግሞ መጠቀም አይችልም ማለት ነው። እና ሌላው ደግሞ ምንድነው ሜቢ ፓስወርዳችንን መቀየር ከፈለግን በዚሁ ሴኩሪቲ የሚል አለ። ሴኩሪቲ ላይ እንገባለን። ከዛ እዚች ጋር ሶሪ ኦኬ እዚች ጋር አሁን ያለውን እናጠፋና ከዛ እዚች ጋር እኛ የፈለግነውን ፓስወርድ እዚህ ጋር ማስገባት እንችላለን ማለት ነው። እንደዚህ በማድረግ ፓስወርዱንም ብሎኩንም ስሙንም መቀየር እንችላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ላይክ ሰብስክራይብ ማድረጋችሁ እኔንም ሌላ አሪፍ ቪዲዮዎችን እንድሰራ ስለሚያደርገኝ በዚሁ እንድታበረታቱኝ በአደራ ጭምር እጠይቋቸዋለሁ። ይመቻችሁ። ፒስ